በተለይ ደግሞ አብሮኝ ያገለገሉት አብሮኝ ሲያውቅ የዘመሩ በቃ እንትናቸው ፊታቸው ሁሉ ይናፍቀኛል ማለት ነው። እናንተን ተከተናችኋል ከኋላ የመጣችሁት እንደገዝሽ we love you ግን አብሮ አገልግሎ አብሮ ሄዶ አብሮ መጥቶ አብሮ በልተው አብሮ ተከፋፍለው ታምራትና አብደናጎ ስልፔር ተከፋፍለው መድረክ ላይ ያገለግሉ ይነግሩኝ ነበር። ጫማ ስለሌላቸው አብደናጎ ዘምሮ ወርዶ እንደገና ታምራት ነቢይ ታምራት ያንኑ ስልፔር አድርጎ ያገለገሉበትን ሁኔታ ይነግሩኝ ነበር። እንደዛ ሆኖ መጥቶ መካካድ የሆነ ቦታ ላይ መጣል ትክክል አለ። ሃሌሉያ! እነዚህ እስከ ሞት ድረስ ሄዱ ነው ብሎ ሴቶቹ ገሊላ ላይ ከገሊላ አንስተው እዛ ገንዘብ ሰጥተዋል፣ አብስለው አበልተዋል። ኢየሱስንም ደቀ መዛሙርትንም ሴቶቹ ማለት ነው። እስከ የት ሄደዋል? እስከ መቃብር። እስከ መቃብር ብቻም ሳይሆን እስከ መቃብር በመሄዳቸው ትንሣኤውን አይተዋል። ሃሌሉያ! የሆነ ቦታ ሂደው ባለመመለሳቸው መደምደሚያ የሆነው ትንሣኤውን ማየት ነው። ክርስትና የቆመው በኢየሱስ ትንሣኤ ላይ ነው። የማይሽሉ መጨረሻ ላይ ክብር ሳይገናኙ አይቀሩም። እሺ፣ የመጀመሪያው በቃ ባለን መጠያየቅ ነው፣ አለመካካል ነው፣ መደጋገፍ ነው። አንዱ ላለመዋሸት ነው። አንዱ የሌላውን ስም በመጥፎ አለማንሳት ነው። በሄድንበት መድረክም ቦታ አለመካድ፣ አገልግሎቱን መቀበል፣ ጸጋውን መቀበል፣ ተያይዞ መሄድ፣ የሆነ ቦታ ላይ አለመተው። ይሁዳን ከፍተኛ ነውረኛ ያደረገው አንዱ ምክንያት በአይሁድ ማህበረሰብ ባህል አንድ ላይ አንድ ትሪ አንድ መሶብ ላይ መብላት እኔ ወዳጅ ነኝ መቼም ቢሆን ጥቃት አላደርስብህም የሚል መግለጫ አለው። ወዳጅ ነኝ መቼም ቢሆን ጥቃት አላደርስም እንደዛ ብሎ የሚል ራት በልቶ ወጥቶ ነው የጥቃትን ሂደት የፈጸመው ኢየሱስን የሸጠው ማለት ነው። ወንደርፉል! አሁን የወሰዳችሁት አክሽን ደስ ይላል። ምሕረቱ በሕይወት እያለ አብረን ገሰገስን፣ ሮጥ፣ ዘመር፣ በገና ደረደርክልን፣ ጌታን አገለገል፣ ወንጌልን አወጅን። አሁን ሄድክ፣ ባይ ባይ፣ እስከ መቃብር እንወዳለን፣ በትንሣኤ እንገናኛለን ነው። ሃሌሉያ! ኢየሱስ ክርስቶስ ጌታ ነው። በጣም ከባድ መልዕክት ተናግሬያለሁ። በልባችሁ ውስጥ ሊወድቅ ከቻለ ደስ ይለኛል። በጣም ታንክሽ ነኝ። ያ ጋይስ ምንድን ነው አሁን አስባችሁ ከሆነ we will see you ምሬት እንገናኛለን፣ ትንሣኤ ላይ እንገናኛለን፣ ግን እንወዳለን፣ እስከ መቃብር መጣን እያልን ነው። በቃ ሕይወት ማለት ይሄ ነው። የሰው ልጅ ቢችለው እስከ መቃብር መሄድ እና ብዙ ዘፋኞች ዘፍነዋል፣ ሌሎች ጽፈዋል፣ ፍቅር እስከ መቃብር እያሉ ማለት ነው። የእኛ ከመቃብር ያለፈ እድል ያለ ዓለም ነው የገባንበት ዓለም፣ የክርስትናው ዓለም። ይሁዳ ካደ፣ ሴቶቹ ከገሊላ ጀምሮ አገለገሉ። በተያዘ ጊዜ በተገረፈ አሳሳቢ ሁኔታ ለወንድም የሚያስፈራ እነ ጴጥሮስ ሁሉ ነው በሚሉበት ሁኔታ ውስጥ እነዚህ አጥብቆ ይዞ ሄደው መቃብር ጋር ድረስ ደረሱ ይላል። እሺ የሴቶቹን ለመደምደም
ሌላው በጣም ግሩም ተግባር በኢየሱስ ሕይወት የፈጸመው በዚህ ቦታ አርማቴሪያን ዮሴፍ ይላል። ኒቆዲሞስና ዮሴፍ ናቸው የቀብር ስነ ስርዓት ያካሄዱት። ብዙ የመጽሐፍ ቅዱስ ምሁራን እንደሚስማሙት ኒቆዲሞስ በዮሐንስ ወንጌል ምዕራፍ 3 ላይ ሌሊት ኢየሱስ ጋር የመጣው ማለት ነው። ደህና ናችሁ? ኢየሱስን የቀበረው ኒቆዲሞስና አርማቴሪያው ዮሴፍ ነው። እሺ፣ ኒቆዲሞስ ከገዳዮች ወገን ነው። የሁለታቸው መሰረታዊ እንትኑን እየተመለከትን እንደሆነ እነሱ ከፋሪሳውያን ወገን ናቸው። ደግሞ ጠምጣሚዎችና ለኢየሱስ ሞት ገፊዎች ናቸው ፋሪሳውያን የሚሆኑ ሰዱቃውያን። እና ይሄ ሌሊት ላይ ኢየሱስ ጋር የመምጣቱ ኬዝ በጣም የኢየሱስ ትምህርት ነክቶታል። ሰምቲንግ ዲፍረንት ነው ይሄ ሰውዬ ብሎ በቀን ከመጣ በቃ ያስወግዱታል፣ እሱ ላይ እርምጃ ይወስዱታል። ስለዚህ ተደብቆ ሌሊት ኢየሱስን ሊሰማው መጣ። ያ ሰውዬ ተመልሶ ኢየሱስ መቃብር ጋር ሲገኝ ሲቀበር እንመለከታለን። ስጋውን የኢየሱስን ስለምኖ እንመለከታለን። ፓወርፉል ማለት ነው። ብዙዎች እንደሚስማሙት እንዳይገደልም ታግለዋል። አርማቴሪያ ዮሴፍም ኒቆዲሞስም ብሎ ያምናል። ግን የኢየሱስ ሞት ተገደለ ሳይሆን ስለኛ ነፍሱን ሰጠ ነው። ተገድሎ አቅም አጥቶ አይደለም የተገደለው። መበታተን ይችል ነበር። ከመስቀል ውረድ ብሎ ሲያሾፉ ይካንዱ ያን ማድረግ ይችል ነበር። ብዙ መላእክት መጥራት መምታት ይችል ነበር። ግን ስለ ዓለም ኃጢአት መሞት ስለመረጠ ለእኔና ለእናንተ ሞተ እንጂ የእነሱ ኃይል ስለበለጠ አልተገደለም ጌታ ኢየሱስ። በኋላ ያው ታሪኩ ትንቢቱ ይፈጸም ዘንድ እነዚህን ሮማውያንንም አይሁዶችንም ተጠቅሟል እግዚአብሔር። እነሱ ግን የእግዚአብሔር ፈቃድ ሊፈጸም ብለው አይደለም ያደረጉት። አመፀኞች፣ ተንኮለኞች ስለሆኑ ነው ያን የፈጸሙት። ለአመፃ ማንም ባይጠቀም ጥሩ ነው ማንንም። በኋላ ግን በል የሆነ ይሁን አለ አርማቴሪያ ዮሴፍ። ይህን ሰውዬ ወስጄ መቅበር አለ። አስባችሁ ታውቃላችሁ? ቀላል እንትን አልነበረ። ርስክ ውስጥ ነው የገባው ዮሴፍ። ባለጠጋ ሰው ነው፣ የከበረ ሰው ነው፣ ትልቅ ሰው ነው። በዚህ ኬዝ የሚመጣ ነገር ካለ ልቀበል፣ ግን የዚህን ሰውዬ አስክሬን ልቅበር፣ ቦዲውን ልቅበር አለ። ወንጀለኛ ተብሎ መስቀል ላይ የወጣውን ሰውዬ ስጠኝ ልቅበር የሚለው ሌላ የሚያሰቅል ያህል ወንጀል ሊሆን ይችል ነበር። ያ ሊሆን እንደሚችል ዮሴፍ ያውቅ ነበር። ከወገኑ ነው፣ እሱም ከእሱ ጋር ነው የሚያስብል ሌላ ፈተና ውስጥ ሊከት የሚችል ነገር ነበር። ግን የመጣ ይምጣ ኢየሱስን ልቅበረው አለ። ስለዚህ አስገራሚ የባለጠጋ የራሱን መቃብር ሊሰጥ ፈቀደ። ከስጦታም አንጻር ትልቅ ነገር ነው ያደረገው ለኢየሱስ። ሕይወትም ላይ ከመጣ ይምጣ፣ ከተሳከለኝ ግን ለራሴ ያዘጋጀሁት መቃብር ላይ ኢየሱስን እቀብራለሁ። ከድንጋይ ከአለት ተፈልፍሎ የተሰራ መቃብር ይለዋል መጽሐፍ ቅዱስ። ለበኋላም ለመነሳትም ተስፋ የሌለ አፈር ነው። የአለት ቤት ብሎ እዛ ማቴዎስ ምዕራፍ 7 ላይ እንደምናገረው ይሄ በጣም እጅ ተላልጦ ተወርውሮ የተሰራ ድንጋይ ላይ የተሰራ መቃብር፣ ድንጋይ ላይ የተፈጠረ ጉድጓድ፣ አለት ላይ የተፈጠረ ጉድጓድ።
ለራሱ አስፈልፍሎ የባለጠጋ መቃብር አድርጎ ያዘጋጀው ላይ ልስጠው ለሱ አለ። በእውነት ትልቅ ነገር ነው። ሕይወቱንም መቃብሩንም ለኢየሱስ ሊሰጥ ፈለገ ሰውየው ማለት ነው። ሄዶ ንጉሡን አስክሬኑን እንዲሰጥ ጠየቀ። እሺ መሞቱን ቼክ አድርጋችሁ ስጡታል። በኋላ የፖሊስ ዱላ ይዞ መጥቶ ሶስታቸውንም መሞታቸውን ለማረጋገጥ የመጀመሪያው ወንጀለኛውን ከክርስቶስ ጋር የተሰቀለው የመጀመሪያውን ጭኑን ሲያይ ሰውዬው ብሎ ነፍሱን ተዋለ። አንዱ ወንበዴ ማለት ነው። ሁለተኛ ጋር ደርሶ ሁለተኛውንም መሞቱን ቼክ ለማድረግ ሲያደርግ ሁለተኛው ብሎ ነፍሱን ተዋለ፣ ሞተ። ኢየሱስ ጋር ደርሶ ኢየሱስን ልብስን እሱ ፈጽሞ ሞቶ ነበርና ጭኑን አልሰበሩትም። የዛኔ ሌላ ጦር ካንዱ እጅ ወስዶ የኢየሱስን ጎን በዚህ በጦር ሲያደርግ በዚህ የገባው ጦር ጫፍ ልብ ድረስ መጥቶ ከልቡ ደም ከኩላሊቱ ውሃ ለዚህ ይዞ ውሃና ደም ወጣ። ፈጽሞ ሞቶ ነበር። ዘበናውን ተባለ። ኢየሱስ ክርስቶስ ከዛ ተወስዶ ተቀበረ። ኢየሱስ ጋር ለመድረስ ግን እነዚህ መስቀል ላይ ያሉ ግን ነፍሳቸው ያልወጣ ሰዎች የሚገርሙ ናቸው። እንደ አንዳንዶቻችን ማለት ነው። አገልጋዮች ሆኖ ውንብድና መፈጸሙ ማለት ነው። የሞቱ ይመስላሉ። መጽሐፍ ቅዱስ ሲይዙ ክርስቲያኖች፣ አማኞች ጥሩ ሕይወት የያዙ ይመስላሉ። ሌቦች፣ ወንበዴዎች የሆኑ አይነት አገልጋዮች ክርስቲያኖች። ይህ መዘምራን ልብስ ውስጥ ናቸው፣ ከይር ውስጥ ናቸው። ደመኞች ደርዝን ሳውዝ አፍሪካ ብዙ አዘላዮች፣ ነፍሰ ገዳዮች ከጥቁር ጋር ተማስረው አበሻውን የሚያሰቃዩ በእውነት ውጭ ያሉ አረመኔዎች ይመስላችኋል? they were in church እነሱ ቸርች ውስጥ ነው ያሉት። ቸርች ውስጥ መድረክ አካባቢ ነው ያሉት። በጣም የተሰጡ የሚያገለግሉ የሚመሩ የፓስተርነት ምናልባት የሊደርሽፕ የቸርች ኃላፊነት ከያዙት ውስጥ ባልቀረ ሁኔታ አማኝ መሪ አገልጋይ ጸጋ ቅባት የተሸከመ የሚመስል ግን አሁንም ዓለማዊ ሕይወት የሚደጋግም እጅግሩ በተንኮልና በወንበዴ ተግባር የተሞሉትን የሚወክሉ ናቸው። ኢየሱስ ክርስቶስ መስቀል ላይ ሲወጣም በዓላማ ስለነበረ ፈጽሞ ሞቶ ነበር። ስለዚህ አርማቴሪያው ዮሴፍ ወስዶ ጌታ ኢየሱስን ቀበረ። ሕይወቱንም መቃብሩንም ለኢየሱስ ሰጠ። ትልቅ መስዋዕትነት በኢየሱስ ላይ ከፍሏል። በፍጹም ነፍሴ፣ በፍጹም ልቤ፣ በፍጹም ኃይሌ እግዚአብሔር ውደድ የሚለው እስከ ሞት ማለት ነው አይደለም? ሕይወት ላይ እስኪመጣ ድረስ ማለት ነው አይደለም? ደህና ናችሁ? ልጨርስ ነው። በፍጹም ነፍስ መውደድ ማለት እስኪሰዋ ማለት ነው። ነው ዘምራችኋል ብዙዎቻችሁ። እስኪሰዋ ድረስ ሕይወቴ እስኪያልፍ ድረስ ወደዋለሁ።
በፍጹም ነፍሴ እወድሃለሁ ብለን ስንል በጌታ ላይ ለሚመጣው ነገር ማለት ነው። እንግዲህ ኢየሱስ ክርስቶስን ሕይወቱ ላይ ፈርዶ ወስዶ አስክሬኑን ቀበረ። ትልቅ ነገር ነው ያደረገው። እንግዲህ የምንወደው ሰው እንደዚህ መደምደም ጥሩ ነው። ካፍነው ኬፈን ገዝተው ከፍነው በተገቢ መንገድ ቀምመው ሽቱ አድርገው ሰው ቦዲ ላይ ማለት ነው በኢየሱስ አርማተላይ ዮሴፍ እና ኒቆዲሞስ ለዛ አድርጎ ቀበሩት ይላል። አሁን እሱን በሚረቱ ይህንን ለማድረግ ነው የሞክር ነው። ምሕረት ቢላዊው እግዚአብሔር ከኛ በላይ ወዶ ወሰደ። በቃ በመንፈሳችን አንተን ቦዲህን ቀምመን ሽቱ አድርገን ጸልየን ባይ ባይ እንላለን ስንል ነው እዚህ የተሰባሰብነው። የቤተ ክርስቲያን መሪዎች፣ አገልጋዮች የመሰከሩትን ምስክርነት ዘማሪ እየጠቀሰ ነበር። ትልቅ ነገር ነው። ቤተ ክርስቲያን መስክራ ከቀበረች ኢስ ግሬት። የጻድቅ ሞት ወንጌል ተሰብኮ ሌሎች ተነክተው በሰማይ ያለውን ሕይወት አይተው ሲደመደም ደስ ይላል። የምንወደውን ሰው የምንደመድመው በዚህ መልኩ ነው። ትንሣኤ ጋር እስክንገናኝ ልባችሁ ላይ በቲሸርት ምሕረቱን ፎቶ በመለጠፍ በጌታ ያፈራችሁትን ያገኛችሁትን ወንድም ፍቅር በመግለጽ መደምደሚያን የቀብር ስነ ስርዓት ለመፈጸም በዚህ ቦታ ስለተገኛችሁ እግዚአብሔር ይባርካችሁ። የአንድ አገልጋይ ወንጌል ሰራተኛ ሲሞት መደምደሚያውን እንደዚህ በሽቱ ቀምመን አሽተን፣ በመዝሙር ቀምመን አሽተን፣ በእግዚአብሔር ቃል ቀምመን አሽተን ፍቅራችንን ገልጠን በሰማይ ደግሞ በትንሣኤ እስክንገናኝ ባይ ባይ እንባባላለን ማለት ነው። የቀረነው እስከ ተራችን እንቀጥላለን። ወንጌል እንቀጥላለን፣ እንዘምራለን፣ እናገለግላለን። እና ባቦለም እነ ምሕረቱ ያገለገሉትን ጌታ እና ወጥቶላችኋል የምትችሉትን የፍቅር መግለጫ አድርጋችኋል። የመጨረሻው ክፍል በ61 ቁጥር ላይ ከ60 ብንጀምር ከአለት በወቀረው በአዲሱ መቃብር አኖረው ኢየሱስን ቦዲ ማለት ነው። በመቃብሩ ደጃፍ ታላቅ ድንጋይ አንከባሎ ሄደ ይላል አርማተሪ ዮሴፍ። ዮሴፍ ሄደ፣ ግን ደግሞ እነዚህ ይገርሙ አሉ፣ የማይሄዱ ደግሞ አሉ። ጋር አቡሊ እነማን ናቸው? መግደላዊት ማርያም፣ ሁለተኛይቱ ማርያም በመቃብር አንጻር ተቀምጦ በዚያ ነበሯል። የሆነ ነገር ገብቷቸዋል። በሕይወት እያለ የተናገረው ነገር አለ ልባቸው ውስጥ። በኋላ እነዚህ ዮሴፍ ቀብሮ ከሄደ በኋላም ያልተለዩት በምዕራፍ 28 ቁጥር 9 ላይ ከአንድም ጀምሮ እናንተ ማንበብ ከቻላችሁ ደስ ይላል። ቁጥር 5 መልአኩ መልሶ ሴቶቹን አላቸው፣ እነዚያን አንዴድም ከዚህ ብሎ ያሉ ሴቶችን አላቸው፣ እናንተስ አትፍሩ፣ የተሰቀለውን ኢየሱስን እንድትሹ አውቃለሁና እንደተናገረ ተነስቷልና በዚህ የለም፣ የተኘበትን ስፍራ ነውና እዩ። ፈጥናችሁ ሂዱና ከሙታን ተነሳ፣ እነሆ ወደ ገሊላ ይቀድማችኋል፣ በዛም ታያላችሁ ብላችሁ ለደቀ መዛሙርት ንገሯቸው። እነሆ ነገሯቸው። በፍርሃትና በታላቅ ደስታም ፈጥነው ከመቃብር ሄዱ፣ ለደቀ መዛሙርትም ሊያወሩ ሮጡ። እነሆ እንደዚህ እየሮጡ ባለው ሁኔታ ውስጥ እነሆ ኢየሱስ አገኛቸውና ደስ ይበላችሁ አላቸው። እነርሱም ቀርበው እግሩን ይዘው ሰገዱለት። የአማኝ መደምደሚያው ትንሣኤ ነው። ኢየሱስ ጌታ ነው። ወደ ዘላለም ጥፋት አይሄዱም ያሉት
ሃሌሉያ ሃሌሉያ። ልጨርስ። ምዕራፍ 17 ላይ ጌታ ኢየሱስ ከደቀ መዛሙርት ከሐዋርያት ሦስቱን ይዞ ወደ መገለጥ ተራራ ወጣ ይላል። እዛ ተለወጠ፣ ልብሱም ሁሉ ነጭ ሆነ፣ ከበረዶ ይልቅ ከፀሐይ ብርሃን ይልቅ የሚበዛ ብርሃን ሆነ፣ ተለወጠ። የዛን ጊዜ ሙሴና ኤልያስ መጡ ይላል። ሁላችሁም በሉ ማናማ? ሙሴና ኤልያስ። ሙሴ ከአዳም ጀምሮ እስከ አዲስ ኪዳን ድረስ የነበሩ አማኞች ወኪሉ ነው። የሞቱና የተቀበሩ አለቁ ብላችሁ የሸኛችኋቸው ሰዎች አልጠፉም፣ አልበሰበሱም፣ ሲኦል አልሄዱም። ዲያር አላይ እኔ ምስክር ነኝ። ይሄ በሰማይ ሕይወት አለ የሚባለው ነገር እውነት ነው። ይኸው እኔ አለ ሙሴ። ሃሌሉያ ሃሌሉያ። አማኝ አልጠፋም። አምኖ የሄዱ የቀደሙት ምን አለው? አልጠፉም። ማን ምስክር ነው? ሙሴ በሰማይ ሕይወት አለ የሚባለው እውነት ነው። ይኸው እኔ ይኸው ብሎ መጣ። ምሕረቱን እናገኛለን። እንደ ምሕረቱን የምንወዳቸውን የሄዱትን የቀደሙትን እናገኛቸዋለን። ጥርጥር የለም። እምነት የሚባለው ይሄ ነው። ከሞት በኋላ ያለውን እግዚአብሔር ይወቀው ማን ያውቃል ብሎ አንዳንዶች ቸርች ውስጥ ሆኖ እናገረዋለን። ከሞት በኋላ ያለውን ነገር እኛ አውቀናል፣ አምነናል። ሕይወት አለ። ሙሴ የተቀበረው ይኸው አለው እያለ ከሰማይ የመገለጥ ተራራ ጋር መጣ። ኤልያስ ለቀሩት ላልሞቱት ወኪል ነው። በኃይለ ቅጽበት ለሚለወጡት ወኪል፣ ሞትን ሳያዩ ለሚሄዱት ወኪል ነው። ይህ ደምና ሥጋ መንግሥተ ሰማያት አይወርስም ለሚለው ወኪል ነው። እግዚአብሔር እንዴት ይህንን አካል ለውጦ በማይጠቃ በማይጠፋ በዘላለማዊ አካል ተክቶ እንደሚወስድ ማረጋገጫ ነው ነቢዩ ኤልያስ። እስከ መጨረሻ ሂዱ እንጂ ከሞት በኋላ ሕይወት አለ። የክብር ሕይወት፣ የዘላለም ሕይወት፣ የትንሣኤ ሕይወት ብባል ከሞት በኋላ አለ። ዘምሩ ሕይወት አለ እያላችሁ፣ ትንሣኤ አለ እያላችሁ፣ አማኞች አልጠፉም እያላችሁ ዘምሩ፣ ስበኩ፣ መስክሩ። እነዚህም እስከ መጨረሻ እስከ መቃብር ሄደው ድረስ የተከተሉት ሴቶች ትንሣኤውን አዩ፣ አወጁ ማለት ነው። የተከተልንበት የተያያዝንበት ሕይወት ፍጻሜው ትንሣኤ ያለበት ነው። ከሞት በኋላ ምን ያለበት ነው? ሕይወት ያለበት ነው። የድሮ መዘመሪያን ከሞት ወዲያ ከመቃብር ባሻገር ሕይወት አለ ከኢየሱስ ጋር። ሞክሩ። መዘመሪያን ማንላችሁ ከሞት ወዲያ ከመቃብር ባሻገር ሕይወት አለ ከኢየሱስ ጋር። በሉ ከሞት ወዲያ ከመቃብር ባሻገር ሕይወት አለ ከኢየሱስ ጋር። አንድ ጊዜ ከሞት ወዲያ ከመቃብር ባሻገር ኑሮ አለ ከኢየሱስ ጋር። በዚህ ምድር ቆንጆ ቤቶችን ሰርተን ቆንጆ መኪናዎችን ነተን በደንብ በልተን አማርጠን በልተን ላይፍ የኛ መቃብር ላይ አያበቃም። ሕይወት አለ፣ እንደገና ኑሮ አለ፣ ሃሌሉያ፣ እንደገና መዝሙር አለ፣ ከኢየሱስ ክርስቶስ ጋር መሆን አለ። ለዚያ መታወቂያ በእጃችን ይዘናል።
አስገራሚ የጌታ ምክርና ድምፅ አስተጋብቻለሁ በክርስቶስ ሞትና ትንሣኤ ላይ በተለይ መቃብር ላይ ተንተርሼ አልክድህም። በየትኛው ሁኔታ ውስጥ አብሬ የበላሁትን አብሬ ያገለገልኩትን መንፈሳዊ ነገር የተካፈልኩትን ሰው አልክድም፣ አልሸጥም። እሱ ላይ ከኋላ ሌላ ነገር አልናገርም። በሄድኩበት መድረኮች ላይ እሱ ወጥቶ አንተ ትሄዳለህ፣ እሷ ወጥታ አንቺ ትሄጃለሽ። እነዛን መድረኮች እነዛ ጋር ክህደት የሚለው እዛ ጋር ማጥፋት፣ ስም ማጥፋት ነው፣ መተቻት ነው። አላረግም የሚል በምሕረቱ ቀብር ላይ ክዳን ገብተናል ማለት ነው። እግዚአብሔር ጸጋውን ያብዛል። ሁለተኛው ኢየሱስን መውደድ ነው። ሕይወትንም ንብረትንም ሰጥቶ ዮሴፍ በማሰሪያው ሕይወቱንም ከዓለት የተፈለፈለውን መቃብርንም ሰጥቶ ኢየሱስን ቀበረ። It was very expensive እና እጅግ በጣም ኳሊቲ ደረጃ የጠበቀ ከዓለት ተፈልፍሎ የተሰራ መቃብር ለኢየሱስ ሰጠ። ሶስተኛው በገሊላ በሰላም ጊዜ ገንዘብ ሰጥተው ምግብ አብስለው በእውነት ኪችን ላይ በጣም ተቃጥለው በእሳት ያገለገሉ ሴቶች ክርስቶስ ሲደበደብ ሲገረፍ ተያይዘው ሄደው እስከ መቃብር ድረስ ተከተሉ፣ ትንሣኤውን አዩ የሚል ነው። ጌታ ኢየሱስ ይባርካችሁ። ይሄን በኃይል እናሳድጋለን። በክብር አገልጋዮችን ወደ ጌታ ሲሄዱ የመሸኘት በሕይወት እያለ ደግሞ ከዚህ በላይ ፍቅር የመግለጥ አሁን ምሕረቱን ምናልባት በሕይወት እያለ ብዙ ትኩረት አላደረግንም ይሆናል፣ አልጠየቅንም ይሆናል፣ አልረዳነውም ይሆናል። ባለፈው ፓስተሮች ሰሚናር ላይ ያነሳሁት አገልጋዮች ብዙ ጊዜ ሲያርፉ ነው ቸርች የምትነቀው። በሕይወት እያለ ብዙ ትኩረት አያደርጉም። ብዙ ስለሆን ብዙ ነገር ማድረግ እንችላለን ብንወድ ብንቀበል። የአገልጋዮች ድካምና ችግር እንዳለ ሆኑ። በእውነት እዚህ ከተማ ስነር ፓስተር ወደ ጌታ ሄደዋል። የዛሬ 3 ዓመት ከሄደ በኋላ ነው የተረባረው። የልጆች ትምህርት ቤት ችግር ነበር፣ ላይፍ ችግር ነበር። ከሄዱ በኋላ ቸርች ውስጥ ያለው ሰው ውጭ ያለነው እኛ ፓስተር ሁሉ ተረባረው። በጌታ ፍቅር ግን በመክራችሁ በሕይወት እያለ እንድረስለት፣ እንደግፈው፣ ፍቅራችን እንግለጥ። ሲሞት እንደዚህ በደስታ ግን መልካም ምስክርነት አድርገን እንደምን እግዚአብሔር ሁላችንም ያጽናና። በሀገር ቤት ላለው ቤተ ክርስቲያን ቤተሰብም እግዚአብሔር መጽናናቱን ይስጣቸው። ታንክ ዩ ሶ ማች ተማሪ ለሞቼ ወይካ ነፍሳችን ውስጥ በሚቀረው እውቀት ጌታ ለማድረግ ስለተባረከ ይሁን። ትንሽ ደቂቃ ደግሞ እንግዲህ ስለ ምሬ ማውራት የምትፈልጉ ጥቂት ሰዎች 2-3 ደቂቃ እንሰጣችሁና እሱ ካለ በኋላ ቅድም ያለውን መዝሙር አብረን ዘምረን ፕሮግራማችንን እንጨርሳለን። ስለዚህ እኔ ላስጀምርና መሬት አበራና በኋላ ሁላችሁም እንደምታውቁት በአገልግሎት መድረሱ ጋር የተገናኘ ነው። እንግዲህ ከልጅነቱ ጀምሮ ቤተክርስቲያን ውስጥም እያገለገለ ከዛ በሙዚቃ ብዙዎቻችንን ይረዳል። ኮንፈረንሱ አብሮ የዞረ ልጅ ነው ምሬ። ሰው ሲሞት ለቅሶ ላይ ስለሚባል ቀብር ላይ ስለሚባል ምናምን ሳይሆን ምሕረቱ እጅግ በጣም ቅን፣ ክፉ ነገር ከአፉ ማይወጣው ታጋሽ፣ ምንም ብታረጉት ክፉ ማይመልስላችሁ፣ ፊቱ ማይቀየር ልጅ
ከቅርብ ጊዜ ወዲህ ደግሞ ሆሳዕና ባለኝ የመዝሙር ስቱዲዮ በፊት ከሚሰራው ከበረከት ጋር በጣም የሚቀራረቡ ስለነበረ እንትናችን ከመድረክ ያለፈ ደግሞ በየቀኑ ግንኙነት ኖረን እና ቤኪ ደግሞ ዲቪ ደርሶት ወደ አሜሪካን ሲሄድ ትንሽ አሳይቶት ስለነበረ የሄደው ስቱዲዮን ባደራ እንግዲህ ለሱ ተትቶ ነበር። እኔ እዚሁ ነው የነበርኩት። ቤኪ ለሱ ትቶለት ነው የሄደው። ታማኝ ነው ልጁ። ስለዚህ ብዙ ስጋት አልነበረኝም። ምሬ በቃ አንተ እጅ ላይ ከሆነ ምንም አይሆንም ብዬው እየተለማመደ መስራት ጀምሮ እያለ ነው ትንሽ ጨጓራዬን አመመኝ ያለው። እኔም እንደዚህ ከባድ እንደሆነ ብዙ እንትን አላልኩም። አልገባም ምረቱ አልገባህም ከማለት ያለፈ ብዙ ጠንካራ ነገር እንደሆነ እኛም አልገባንም ነበር እና መጨረሻ ላይ ተመላልሶ አንድ ቀን እዛም ያሉ ጓደኞቹ እንደዚህ እንደታመመ አያውቁም ነበር እና አንድ ቀን ቤት ሲሄዱ በጣም ተጎድቶ ከስቶ አዩት። ሁሉም ሰው የደነገጠው ከዚያ በኋላ ነው። እኔ ጋርም ደውለው ነገሩኝ። ምረቱ እኮ በጣም ተጎድቷል፣ እርዳታ የሚያስፈልገው ደረጃ ላይ ነው ያለው ምናምን ተባለ። ከዛ በኋላ ተረባርበን ወደ አዲስ አበባ እንዲሄድ ተደረገ። አዲስ አበባ ከደረሰ በኋላ የመጀመሪያው ቼክአፕ ነበረውና ከዛ ወደ ጳውሎስ በሰው ዶክተሮችም ስራ አቁመው ስለነበረ በሰው ተፈልጎ አንድ ስፔሻሊስት ተገኝቶ ጳውሎስ ሆስፒታል በድንገተኛ እንዲገባ እናደርገው አይቶት ፊት ለፊት ነው የነገረው። በጣም አስደንጋጭ ነበረው ደግሞ እሱ ነው። እኔ ምን እንዳደረግ ነው ይህን ልጅ ያመጣችሁት ካለቀ በኋላ አላቸው። ምረቱ እየሰማ ነበር እና ይህንን ጓደኛው ስትነግረኝ እባክህ እያመመኝ ስለሆነ ቢያንስ ማስታገሻ እንኳን ስጠኝ አለው። ልሰጥ አልችልም። ማስታገሻ እንኳን ስጠኝ ብሎት ለማንኛውም ይህንን ተመርምረን እንደገና አሰርታችሁ ውጭ ውጤት አምጡልኝ አላቸውና ወጥተው አሰርተው በሌላኛው ቀን ይዘውለት ሄዱ። ውጤት ደሙን አይቶ እንደው ለማጽናናት በሚመስል ደሙ ላይ ጥሩ ነው የፈራሁት ብዙ አይደለም አለና ከደረት በላይ ያለውን እንደገና ሲቲ ስካን አስነስታችሁ አምጡ አላቸው። ሲቲ ስካን ተነስቶ ሌላኛው ስፔሻሊስት እንዲያ የተደረገና እንደገና ስፔሻሊስቱ ሲያይ ሁላችሁም እንደምታውቁት መሪ ገና ከልጅነቱ ጀምሮ ቤተሰቡን የሚያውቀው የልጅነት ጓደኛ ልጁና ውስጥ 9 ዓመት ከ7 እስከ 9 ዓመት ጓደኛ ነበረችው። ከታላቅ ወንድሙ ጋር እያስታመመች የነበረችው እሷ ናትና ሁለቱንም ዶክተሩ ጠርቷቸው ምኑ ናችሁ ብሎ ጠይቆ ነገሩትና አሁን ያለበት ሁኔታ ምንም ተስፋ ያለው አይደለም፣ በትሽሉ በቃ ወደ ቤቱ ሰዱት አላቸው። ሆስፒታል እንደ ድንገተኛ አስገብተው አስተኝተው ስለነበረ ፔንኪለር ምናምን ሲሰጠው ትንሽ ደህና ሆኖ እሱ ተመችቶታል እዛ መሆኑ። ዶክተሩ ግን በግልጽ ነገራቸው። ሌላ ሕክምና ብንሞክርስ ሌላ ሀገር ብንወስደውስ ምናምን ሲባል አይ ብዙ ቀን እንኳን የላችሁም ከዚህ በላይ ምናምን ተብሎ ወደ ሆሳዕና ለመውሰድ እሱን ፔንኪለር ሰጥተውት ከ1 ወር በኋላ ተመለሳችሁ ይህ መድኃኒት ሲጨርስ እና ተብልሃል ብለው እንደምንም እሱ መውጣት አልፈለገም። ተመችቶ ስለነበረ ፔንኪለር ሰጥቶ ህመሙ ታግሶ ስለነበረ እንደምንም ከ1 ወር በኋላ ተመልሰን እንመጣለን ብለው ወደ ሆሳዕና ይዘውት ሄዱ። እንግዲህ የመጨረሻ ቀን እቺ ጓደኛው ደውላ በጠዋት ነው የደወለችልኝና ዶክተሮች እንደዚህ ብለዋል፣ በሰው በኩል ተስፋ የለውም ከዚህ በኋላ ምረቱ፣ እኔ ግን እግዚአብሔርን አምነዋለሁ፣ ልቤ ሰላም ነው አለች።
ከዛ በኋላ መደወል ፈራሁ ማለት እኛ ቤትም እነዚህ አይነት ነገር ተከስቶ ስለነበረ አውቀዋለሁ። እንደዛ ተብሎ ምን ያህል ቀን ሰው ሊቆይ እንደሚችል ግን ምኞት ነበረኝ። ከአንድ ወር በኋላ ተመልሼ ሄዳለሁ ብዬ አስቤ ስለነበረ በአካል እጅ ያገኘዋለሁ ታሞም ቢሆን ምሕረቱን አየዋለሁ ብዬ መሬት ብዙ ህልም ስለነበረው አገባለሁ ብሎ ስለሚያስብ የሰጠኝ አደራ ትልቅ ቦታ ድርሻ ያሳያል ብሎ ስለነበረ በዚህ ባጭሩ ምሕረቱን አጥባለሁ ብዬ አላሰብኩም። ግን እንግዲህ የልጅ አዋቂ፣ መካሪ፣ ታጋሽ፣ ክፉ ማይወጣው በጠራችሁ ሰዓት ሁሉ የሚደርስላችሁ አልችልም ማይ ገና ትንሽ ልጅ ረዘናገላው አይሽ እዛ ሆኜ ከዛ ካለው ሰው ጋር አፊሽ ወጥቶልኝ ቢሆን ደስ ይለኝ ነበር። ምንም ብናደርግ ከዚህ በኋላ እንደሰማነው እግዚአብሔር ቃል ደግሞ በትንሣኤ ቀን እናገኘዋለን። ሁላችሁም ልብ ውስጥ ይሄን እንዳላወቃለሁ የላካችሁት ቦታ በእርሱ የሚያስደስታችሁ አልሄድናችንም የማይል ታዛዥና ከልጅ ቢታዘንለት እውነት ነው። ብዙ ሰው ቢያለቅስለትም እውነት ነው። መጽናናት ቢያቅታቸው እውነት ነው። በጣም ግሩፕ ክሬት ተደርጎ ነበር ቴሌግራም ላይ እና ለሕክምናው ተብሎ በቃ ሰው ሲረባረብ ሳይ በጣም በቃ ማለት የሚችለውን ሁሉ አልባ እኛ አካባቢ ያሉ አገልጋዮች በዛ አቅማቸው በቃ ያላዋጣ የለም ለእምነቱ ሕክምና ተብሎ ሁሉም ሰው ሲያወራተው በዚህም ያላችሁ ብዙዎቻችሁ እግዚአብሔር አዋቂ በዚህ እንጽናናለን። የሰማነው ያመንነው ከልጅነታችን የተከተልነው ቃል እውነት ነው። በፍጻሜው በክብር እናገኘዋለን። እርግጠኛ ነኝ ምሕረቱ እርግጠኛ ነኝ ምሕረቱን በትንሣኤው ቀን በክብር እናገኘዋለን። በዚህ ሁላችንም እንጽናናለን። ይህንን በአንድነት ተሰብስበን ሁላችሁም እርግጠኛ ነን በያላችሁበት አልቅሳችኋል እና ተሰብስበን በአንድ ላይ ይወጣለን የሚል ምኞትም ስለነበረን ሁላችንም በዚህ የተገኘ ነው። ይህን ስንነግራችሁ ደስ ብሏችሁ ሁላችሁም ስለመጣችሁ ደስ ብሎኛል። ጌታ ኢየሱስ ይባርካችሁ። እንግዲህ እኔ ብዙ አወራሁ መሰለኝ፣ ግን አንድ አካባቢው የማህበርም ልጅ ከሕፃንነቱም ከኛ ይልቅ ብዙ የሚያውቀው ዋቤ ስለሆነ ከዚያ አካባቢ ደስትና ሌሎቻችሁ አጠራጠራገር የተሰማኝ ስሜት ላይም እየተላለፈ ስለሆነ እዚህ ያለንንም ነገር ዘም ያሉ ስለሚያውቁ ለዋሜ ቀጥለትና ዋሜ ትንሽ ደቂቃ ስለ
ልባችን በጣም ተሰብሯል። ምሬ እንግዲህ ያው ከልጅነትም ጀምሮ ወደ አገልግሎት ከመምጣቱ በፊት ምሬን ማውቀው እንግዲህ በቤተክርስቲያን ያደገ እና የሆነ ቲም ነበር እና በእግር ኳስ በጣም ጠንካራ ተጫዋች ነበር። ወንጌል ስፖርት በሚል ስንንቀሳቀስ ነበረ። በዛ በጣም የሚገርም እግር ኳስ ተጫዋች ነበር እና ያንን በጠንካራ መልኩ እየሰራም እየቆየም እስከ ዞን ድረስ በጣም የሚታወቅ ሰው ነው። ግን ወደ አገልግሎት ነው እና ያበዛው። እዛም ወደ ሙዚቃ ቸርች ኪቦርዲስት ነበር። በዛም ተምሮ ቤተክርስቲያን ላይ ታማኝ አገልጋይ፣ ከዛም አልፎ ለማህበር እና የተለያዩ ፕሮግራም ሲኖር የክፍለ ማህበር መሪዎችም አገልጋዮች ለብዙ ነገር ቅድሚያ ስጋ ነው የሚደውሉትና ፕሮግራም የተሳካ እንዲሆን ዋጋ እየከፈለ ሳውንድ ሲስተም በማመቻቸት በቤተክርስቲያንም ትጉና ታማኝ አገልጋይ ነበር። ሚሬ በጣም የሚወደድ እና ከዛም አልፎ ቤተክርስቲያናትን የተለያዩ ኮንፈረንሶች ሲኖሩ በተለይ ከብዙ አገልግሎች ሄዶ በማገልገል ታማኝነቱም ትጋቱም እና ህይወቱም ደግሞ ለሌሎች የሚቆረስ መልካም ነገር የሚነገር ጥሩ ህይወት ያለው ነው። ሚሬ ከማንም ጋር ግጭት የሌለ ከማንም ጋር የማይጣላ ከሱ የቀረበው ሰው ሁሉ ትህትናን ዝቅ ማለትን ሰው ማክበርን ፍቅርን ነው ከሚሬ የቀረቡት አገልጋዮች ሁሉ የሚማሩት እና ከሱም በኋላም ደግሞ ለተነሱ ሙዚቀኞች ትልቅ አርአያ የሚያስተምር ሲያስተምር የነበረ በጣም ትጉና ታማኝ አገልጋይ ነው ሚሬ እና ይህን ሲያገለግል ቆይቶ የሙዚቃን ችሎታን ደግሞ አሳድጎ ቅድም ወንድሜ አቦ እንዳለው ስቱዲዮ ላይ ሙዚቃ ማቀነባበር ጀምሮ ነበረ እና ያንን ስራ እየሰራ ከሱ ጋር ነበረው በረከት ወደ አሜሪካ ቲቪ ደርሶት ከሄደ በኋላ ብዙ መዛሙራንን መዝሙር ቀጥቶ ሪኮርድ አድርጎት ነበር። እኔም ደግሞ የሆነ ስራ እንድሰራ እሱም ጋር ዝም ብዬ እደውለዋለሁ። ሲደውል ይህንን በጣም መታመሙን እኔ ራሴ አላወኩም። ትንሽ ታሟል የተባለውን ሰምቼ ውስጥ በጣም ያዘነው እና ሚሬን በሆነው ቴሌግራም አገኘው። ከዛ በኋላ ድምፁን መስማት አልቻልኩም። ሚሬ በጣም የሚወደድ ሰው ነው። ሰው አክባሪ ነው። ሚሬ ዝቅ ያለ ነው። በጣም ትሁት ነው እና የሰራው መልካም ስራው ነው። እዚህም ሆነ አገር ቤት ብዙ ህዝብ በጣም ልባቸው ተሰብሮ እንዲያለቅስም እንዲያዝን የሚያደርገው ሚሬ ለሰው ያሳየው መልካም ነገር ነው። ስለዚህ ከሚሬ ህይወት ሙዚቀኞችም ይሁን መዛሙራን መማር የሚገባቸው ትልቅ ለትውልድ ጥሩ ነገር አስተምሮ ነው ሚሬ እግዚአብሔር ጥሪ ደርሶት ወደ ጌታ የሄደው። ስለዚህ ከሚሬ የምንማራቸው ነገሮች ብዙ ነገሮች አሉ። ሚሬ የጌታ ጥሪ ደርሶት ወደ ጌታ ሄዷል። በህይወት ያለን እኛ ደግሞ የሰራቸውን መልካም ስራዎችንም እየነገርን እንቀጥላለን። ሚሬ ሁል ጊዜ በልባችን ውስጥ ያለው። ከዛም ባለፈው ዘንድሮ አምና ክፍለ ማህበር ኮንፈረንስ ላይ ነበር። ዘንድሮ ደግሞ ዶክተር ይዛ ሄዷል። እንግዲህ ህመሙ ምክንያት አላገኘውም። ጉባኤ ሲፈልግ ሚሬን አላገኘሁትም እና ሁል ጊዜ እሱ ነው የሚኖረው እና አሁን ላይ ለዛ ስራ ታሞ ስለተኛም ለዶክተር አንተም ያላገኘው ጉባኤ ቢፈልግ ኪቦርዲስት የሚጫወቱትን በኦንላይን ላይ ቢፈልግ ሚሬን ማግኘት አልቻልኩም። ለካስ በጣም ታሞ ነው እና የእግዚአብሔር ፈቃድ በልጧል። ሞት ለክርስቲያን የህይወት መጨረሻ ሳይሆን ህይወት በአዲስ መልክ የሚጀምርበት ነው። አንደኛ ቆሮንቶስ 15 ከ55 እስከ 17 ያለው ይናገራል። ሞት ለክርስቲያኖች የህይወት መደምደሚያ የህይወት መጨረሻ አይደለም። ህይወት በአዲስ መልክ እንደገና የሚጀምርበት ነው። እንደተባለው ሚሬን አንድ ቀን በአብ ቀኝ እናገኘዋለን። ዛሬ በአካል ብንለያይም አንድ ቀን በአካል ሚሬን እናገኘዋለን።
ለወዳጅ ዘመዶቹ እዚህም ላለን ኢትዮጵያም ላሉት እግዚአብሔር ለሁላችንም መጽናናትን ይስጥ። እናመሰግናለን። እኔ ያበዛው እንዳይሆን ብዬ ነው። የመሬ የንግግሩ የመጨረሻ ድምፅ ከኔ ጋር ያወራል። አልፎ ከአዲስ አበባ ወደ ሆሳዕና ሲወስዱት እንደምንም ድምፁን ስማ ብለው አገናኝተው ነበርና ሁላችሁ የምታውቁት ብዙ ጊዜ የምህረቱ ሰላምታ ውስጥ ማትጠፋ ቃል አለች። እንደምንም በደካማ ድምፅ አለህልኝ ብሎኛል። መሪ ሁሌ ብሎ ሲያገኛችሁ ሰላምታዎች ነች አለህልኝ እንዳልና እያጣጣለን በጣም በሚሰቀጥጥ አይነት ድምፅ አለህልኝ ብሎኛል። መቼም አረሳው ድምፁ ራሱ ጆሮ ይላልና ከጓደኞቹ በጣም ከቅርብ ጓደኛው ብናደርግ ታረቀኝ ቪዲዮ ይዛል። እሺ ሴቶች ታጉሩት እንዳልና ስማት አውጥታ ቶሎ ቶሎ ብለን አንድ ሁለት ሶስት ሰው ከተቀበሉ በኋላ ክብር ለእግዚአብሔር ይሁን። ከዚህ በፊት አንድ ወንድማችን ከመካከላችን ወደ ጌታ ሲሄድ ትዝ ይለናል። ሁላችንም ወደ ሽንሽቶ ሄደን አጥሰን ፍቅራችንን አሳይተን እናውቃለን። ዛሬም ደግሞ መምሬ ከህመሙ ጀምራችሁ ብዙ ዋጋ ከፍላችኋል። በስልክም በአካልም ተራርቃችኋል። እሱ ወደሚሻልበት ሄደዋል። ወደሚሻልበት ሄደዋል። እንግዲህ አብረን ያገለገልነው ዘመን ሰውን የማይበድል ትልቅ ትንሽ የማይል ለሁሉም ሰው የምታዘዝ አንድም ቀን መጥፎ በህግ አይቼ አላውቅም። ረጅም ዓመታትን አብረን አገልግለናል። በዛ ዘመን ሁሉ ማናችንንም በድሎን አያውቅም። አልፈው ታሞ ሚዲያ ላይ በተለቀቀው ፎቶ ላይ እኔ ምሕረቱ እንደሆነ አላወቅኩም። 2 ቀን ሁሉ አይቻለሁ፣ ግን ምሕረቱን አልመሰለኝም። ማን ነው ሙዚቀኛ የተባለ ብዬ መልኩ ሁሉ ስጋው አልቆ ነው የተለቀቀ። እኔ በጣም ያለቀስኩት ዛሬ ሲያልፍ ሳይሆን ግድግዳ ላይ ተደግፎ የተነሳው ፎቶ አይቼ በጣም አልቅሼ ስጋው አልቆ አይቼ የዛን ቀን ነው ያለቀስኩት። እውነት እናውቃለን። በእርግጥ ምሕረቱ ወደሚሻልበት ሄዷል። ወደዚህ መጣ። የመጨረሻ ቀን እዩ የአቡን ካሴት ለማጨር ሄጄ እሱ ብቻውን ነበር። ልሄድ ወደ ስነግራት ማሚ ብትሄጂ ወይ እኔ በጣም ስናገር ደግሜ ያላየው ድምፁ ከሞት በኋላ ከታመመ በኋላ ይሰማኛል። ማሚ ያለ ድምፅ ረብሼ ነበር። አቦቼ ድምፁን ስለምሰማ ወደ አቦቼ ደውልለት ነበር። ትንሽ ልቤ ፎቶውን አይቼ ደንግጬያለሁ። በርግጥ ልቤ በጣም ተረባበሽ። አሁን ምሕረቱ ወደ ማናገኝበት ሄዷል። ፍቅራችንን በአንድ ላይ ገልጸን ምሕረቱ ከእኛ ተለይቷል። በእርግጥ እኛ ወደ እሱ እንሄዳለን። ዛሬ መለየቱ አሳዝኖናል። ስለዚህ ሁላችሁ ምሕረቱ ቻው ለማለት ስለመጣችሁ ላሳያችሁት ፍቅር በጣም ደስተኛ ነኝ። ጌታ ይባርካችሁ። እንግዲህ እግዚአብሔር አምላክ ተባረከ ከማለት ውጭ ምንም ማውራት ይከብዳል። እንግዲህ ለማውራት ምርን በዚህ መልክ እንጠብቅ። በተለይ ለብዙዎች የሚሉ ውለታ ሊኖር ይችላል። እኔ ጋር ደግሞ ማይረሳ
ትልቅ ሚሬ መጣላት አይደለም። እኔ ያወቅኩት በግልጽ ልናወራ ባለንበት የተጣሉ ሰዎችን ሲያስታርቅ ሽማግሌዎች የማይችሉትን ነገር ሲሰራ ትችላለሁ። ኮንፈረንስ ቦታ ላይ በአንድ በሁለት ቀን ነው እንግዲህ ማስታረቅ የሚችለው። በጣም ትንትና ከ10 ዓመት ወዲህ ዞር ያለው ከሱ ጋር ትልቅ ልጅ ነው። የእውነት እኔ ሜሪቱ ሙሳና ማቃተናል ለኔ የሚቀርብ ሽማግሌም ነው። አንድ የእግዚአብሔርን ቃል ነው ለኔ። ትንሽ ደግሞ ከውስጥ ያልጠፋ ላይ በሰርጌ ለታ ተሽከርካሪ ይዞ ሮጦ ብዙ ነገር እንትን ብሎ ከሰርጌ በኋላ ደግሞ እኔና ባለቤትን ለማዝናናት ምንም ሳልከፍል ብዙ ነገር አልኩልኝ። ወይ በሰርጉ ሳልገኝ የሱ ሁለት ሳልከፍል ሄዶ ትንሽ ከብት ሚሊዮን ይበልጥ ወደዚህ ስንመጣ 5 ወር አካባቢ ሚሊዮን ምንድን ነው ፊት ተቀይረዋል አልኩኝ። ሲራመድ አይቼ እንጂ ይሄን በዚህ ሰዓት ይጎዳል ሞታል በቃ የለኝም። ሚሊዮን ሲበዛ እውነቴ በብላችሁ ሁላችሁ ምናልባት እያንዳንዳችሁ ላይ ሚሊዮን ሊኖር ይችላል። እኔ ጋር ለየት ይላል አስተዋይነቱ፣ መካሪነቱ። ምሳቅ ብቻ ነው እንዴት መጣላት እሱ ጋር ምን ማግኛት ይህ ወንድማችን ነው። እኔ እወዳለሁ ከምለው ይልቅ የምወደው ጌታ እናቱ ማኅፀን የፈጠረው ለራሱ ከወሰደ ወደ እሱ እንደሚሄድ ስለሚገባ የትንሽ ምስራቅ ነው። ዶክተር እግዚአብሔር ይባርክ። 12 ቀናት እንግዲህ ልዩ ቃል ነው በውስጣችን ልባችን የመለስከው። አቦን እግዚአብሔር ይባርክ እና አብረን በአንድ ግቢ ስናድር በጣም ደንግጠናል። እንግዲህ ሁላችንም ወደ እሱ እንሄዳለን። ጌታችን ኢየሱስ ሰጠን ትልቅ ተስፋ አለን ሰዎች ነን። ያ ነገር ነው በልቤ ገብቶ ትንሽ የከበደብኝ ነገር ሚሊዮን አሁን ውስጤ ትንሽ ተረጋጋ። እንግዲህ በትንሹ በሱ ሰርግ ላይ ተቀመጥኩ ይመስለኛል። በሰርግ የከፈለውን ሳልከፍል እንግዲህ የሚል ነገር ነበረ ይቆጨን። ከእናንተ ጋር ቅዱሳን ወንድሞቼ በሚዲያ ስም በመቀመጥ ትንሽ ልቤ ትንሽ የተቀየረ ይመስለኛል። እግዚአብሔር አምላክ ለሁላችንም መጽናናትን ይስጠን። ለእኛ ደግሞ ትንሽ ትልቅ ተስፋ ያለን ሰዎች ነን። ይህን ላላወቁትም በሚዲያም ላሉት ሁሉ እናውራው። እኛ ለጊዜ ነው የምናለቅሰው፣ የምንስቅ ሰዎች ነን። ተስፋ ያለን ሰዎች ነን። ጌታችን ኢየሱስ ክርስቶስ ይመጣል። እግዚአብሔር አምላክ ይባረክ። እሺ ጥሩ ነገር ባይኖር ራሳቸውን በልና እኔ ኬሱ እንግዳም ነው ከብቀን የመጣው እንግዲህ ፕሮግራም እንዳዘጋጀን ስንነግረው ነው ቃል ቦታ ነው ኬሱ ሌሎቻችን እኔ ፍሬወትና ቀረከኝ ያወራሉ ብዬ ነበር እንግዲህ የጠበቁት ፍሬ በሙዚቃ አብሮት የሚያገለግል የቆየች ነው። ስለዚህ አሁን ስሜታውን ፍሬ መናገር ከባድ ስለሚሆን ቄሱ ትንሽ የሚናገረው ቄሱ ዝታትና ሲረጋጉ ሌሎች ያወራሉ። ካልሆነ ወይም ሙሉ አራና በዚህ ሽኝት ለመገኘት እንዳለ ቦታ ነው የመጣሁት። የእግዚአብሔር ቃል
ሰው እናውቃለን። አሁን ግን ሊበረታ ያስፈልጋል። ሁላችንም አሁን በማልቀስ ሳይሆን በደስታ ነው መሸኘት ያለብን። ቅድም የእግዚአብሔርን ቃል እንዲሰሙን ለሕይወት እያለን ማድረግ የሚገባውን ሁሉ ለማድረግ ጊዜ ኖሮን አውቀን ቢሆን ኖሮ ሁላችንም መታደግ እንችል ነበር። አሁን ግን ሄዷል። አሁን ያለውን ድባብ በደስታ ሌሎችንም ማጽናናት በሚችሉበት መቀየር መቻል አለብን። ሁላችንም ወደዛ ነው የምንሄደው። ከዚህ በኋላ ያለውን ስለምናውቅ ሁላችን እየተጽናናን ያንን ሀገር እየናፈቅን የምንሄድ ሰዎች እንጂ ብዙ ማዘን የለብንም። በሰማነው ቃል መጽናናት አለብን። ስለ ሜሪ በቅርብ ጊዜ አንድና ሁለት መድረኮችን አገኝያለሁ። ቅድም ካወራችሁትን በላይ ነው ሜሪ ካውካዋ አይደለም፣ በጣም የተረጋጋ እኔ በሙዚቃ ለሌሎች ሲጫወት ነው ያየሁት እንጂ ለእኔ ሲጫወት አይደለም። ግን ህይወቱ በጣም ማራኪና ደስ የሚያስብ በፈገግታ የተሞላ እግዚአብሔር የሚያገለግል አገልጋይ ነው። ነገር ግን ነገን የሚያውቀው እግዚአብሔር ነው። በዚህ አሁን እያገለገለ ባለ ህይወት መሄዱ ምናልባት ለእኛ ሐዘን ነው፣ ለእግዚአብሔር ግን ደስታ ነው። ስለዚህ የእግዚአብሔር ደስታ በእሱ ተፈጽሟልና ልባችን በዚህ ሊበረታ ያስፈልጋል። እያገለገልን መሄድ ነው የሚያስፈልገው፣ ጠፍቶ መሄድ አይደለም የሚያስፈልገው። ስለዚህ አሁን በሐዘን በመድረክ እያለ በጌታ ፊት እየተገኘ ከሁላችንም ጋር እየተራሮጠ በዚህ ወጣትነትን ለጌታ ሰጥቶ ማሄድ ትልቅ ነገር ነው። ስለዚህ ትልቁ ሰርግ ውስጥ ተገኝተዋል። ቅድም ስለ ሰርግም እያወራችሁ ነበር። ትልቁ ሰርግ ውስጥ የሚገኙበት ፕሮግራም ውስጥ ገብቷል። ስለዚህ ብዙ የምናዘን አይደለም። አሁን ልባችን መጽናናት ያስፈልጋል። ሁላችሁም በሐዘን ልባችሁ እንደተመታ ይገበኛል። እንደ አገልጋዮች ግን ለሌሎችም ሰዎች በመጽናናትና በመጽናናት በረከት ልንሆን ያስፈልጋል። ነገ እኛ ሁላችንም እንዲከተላለን፣ እዚህ አይመጡም። ስለዚህ በዚህ ቃል እንጽናና እንዲቁም የሚል ሀሳብ ነው ያለኝ። በጣም የሚወደድ አገልጋይ ነው። እየተወደድን መሄድ አስፈላጊ ስለሆነ እየተጠላን ሳይሆን እየተወደድን መሄድ ክብር ስለሆነ እየተወደደ መሄድ ክብር ነው። በዚህ እንደሰት እየተወደደ ሁላችንም እየወደድን እያወራን ነው የሄደና ስለዚህ ደስ የሚል ነገር ነው። እኛም ቃል እንደሰማን የእግዚአብሔርን በረከት እንደተካፈልን እስከ የት እንሮጣለን የሚለው ስለ ራሳችን መለስ እንላለን። እኔ ለቅሶ ቤት ብዙ አገለግላለሁና ለቅሶ ቤት ደስ የሚለው ነገር ሁሉም ጸጥ ብሎ ይሰማል። ለምንድን ነው? አንድ ስጋትን ውስጡ ላይ ያለ መሄድ የሚለውን ነገር በልቡ ስለምኖር በዚህ ሁላችንም አንድ ነገር ማሰብ አለ። እስከ የት እሮጣለሁ? እኔ አሁን ለሚሬ አውርተናል። እኔስ እስከ የት ነው የምሮጠው? ከሰዎች ጋር ያለው ህብረት፣ ከጌታ ጋር ያለው ህብረት እስከ የት እሮጣለሁ የሚለውን ሁላችንም እያሰብን ወደዛ ነው መገስገስ ያለብን። እግዚአብሔር መጽናናትን ይስጣችሁ፣ በርቱ። ነገን ሁላችንም አሳምረን በጌታ ፊት ሆነን ጌታን እያገለገልን በትጋት በቅንነት እንድናገለግል እንደሚሬ በትህትና እንድናገለግል እንደሚሬ ሽሞዳ የሌለበት ማጭበርበር የሌለበት አገልግሎት እንድናገለግል እግዚአብሔር ጸጋውን ያብዛልን። በዚህ በእግዚአብሔር ቃል እውነት እንጽናና። ሚሬ እናገኘዋለን። ሁላችንም ጌታ እንገናኛለን። ጌታ ይረዳናል። ሩጫችንን እንድንጨርስ ጌታ ይርዳን። ተባረኩ። እናመሰግናለን። ሰዓታችን በጣም አንዳንድ ሌላ ፕሮግራም ያላቸው ሰዎች ስላሉ በጣም መናገር አለብኝ ብላችሁ የምታስቡ አንድ ሁለት ሰዎች ሶስት ካላችሁ ሁለት ደቂቃ እንስጣችሁና እንጨርስ ፕሮግራሙን። የመጨረሻውን ባለን ደስታዬ በጌታ ሙሉ ነው እንግዲህ ምንስ ያሻኛል የሚለውን መዝሙር እሱን ዘምረን እንጨርሳለን። ታሉ ታወራው ፍሬ እንኳን የቅርበት አሁን ባለበት ሁኔታ ሙሌ አንድ ሁለት ደቂቃ መስሎች ናቸው። ሙሌ ታወራና እንጨርሳለን። ሞት እንዳለን እናውቃለን፣ ግን ሲደርስ ይሰብረናል። አይለመድም። ሞት የሚባል ነገር ሲከሰት ያስደነግጣል። ሰሞኑን ምሬ ተስፋ የለውም ሲባል ሰምተናል ሁላችን።
ሁላችንም ደንግጠናል። መደንገጣችንን ማልቀሳችንን ያኔ ጨርሰናል። ግን ሞተ ሲባል እንደገና ደንግጠናል። ምሬ ብዙ የምንጠብቀው ልጅ ነው። በሙዚቃ ዙሪያ በጣም የምንጠብቀው ተስፋ ያለው ልጅ ነው። ሩቅ ያሰበ ግን በአጭር የቆመ ልጅ ነው። ግን ያው ሁላችንም እድሜ ተቆጥሮ የተሰጠን እግዚአብሔር በቃ ሲል የሚያስቀጥል የለም። ምሬን በቃ ብሎታል ጌታ። የጀመራቸው ብዙ ስራዎች ነበሩት። በቅርቡ መሰረት ማርቆስ የምትባል ዘማሪ ዘምራ ነበረ ቦቼ ስቱዲዮ። እሷን ለማጀብ እጄ ከመታመሙ በፊት አግኝቼው ነበረ። በቅርቡ ጨርሳለሁ ይል ነበር። አያውቅም ነበር የሚጠብቀው ነገር። በቅርቡ ጨርሳለሁ ብሎ ተስፋ ሰጥቶኝ ነበር። ብዙ ሰዎች አውርተዋል ስለ መልካምነቱ፣ ስለ ታዛዥነቱ፣ ስለ ትህትናው እና ተብሎ የሚያልቅ አይደለም። ግን እግዚአብሔር የወደደው ስላደረገ ምንም ማድረግ ማለትም ስለማይቻል የእግዚአብሔር ፈቃድ ሆኗል። ሁላችንም እንጽናና እላለሁ። አገር ቤትም ያሉ ወንድሞች፣ እህቶች፣ ቤተሰቦችን ሁላቸውንም እግዚአብሔር ያጽናናቸው። ተባረኩልን። በጣም እንግዲህ ከሰንዴ ስኩል ጀምሮ ስታስተምሮ ያሳደገችው ነቢይት ሩት እሷን እንደምትል ሳንሰማ ልንጨርስ ነበር። ሩት በደቂቃ ምስታት እና እሷም ክብር ለኢየሱስ ሲሆን በጣም ያማል፣ ልብ ይሰብራል። ብዙ የመኖር ብዙ የማገልገል ህልም ያለው ልጅ ነው። ያው የሄደበት ጊዜ እውነት ለመናገር በስጋ በዚህ ሰዓት ከኛ በመለየቱ በጣም ይሰማንም። ግን አሁን እንደሰማነው ቃል ነገ በትንሣኤ ስለምናገኝ ያንን ተስፋ እያሰብን እንጽናናለን። ጌታ የተመሰገነ ይሁን። በጣም የገረመኝ ነገር እኔም ምሕረቱን የማውቀው በልጅነቱ ነው። የሰንበት ተማሪ ሆኖ ነው። ከኔ ይልቅ አብራችሁ ገጠር ከተማ ስታገለግሉ የነበራችሁ ከኔ ይልቅ ስለሱ ብዙ ነገር ማውራት የምትችሉ ሰዎች ናችሁ። በዚህ ያላችሁ ያው ብዙዎቻችሁ አውርታችኋል። እኔ ምንድነው ደስ ያለኝ ሰው በጣም ረጅም ዘመን ኖሮ የሚነገርለት ነገር ባይኖር ምን ዋጋ አለው? ግን የኖረው እድሜ የቆየበት ጊዜ በጣም ጥቂት ነው ብለን ይህን ያህል የሚቆጨን ያህል ጊዜ ቢኖርም በኖረባቸው በጥቂት እድሜ ላይ የሰራው ትላልቅ ገድሎች አገር ቤት የነበረውንም የቀብር ፕሮግራም አይተናል። በጣም ደስ የሚል ወንጌል የተሰበከበት ታሪክ ያለበት መጨረሻ ነበር የሆነውና እግዚአብሔር በጥቂት እድሜው የሰራውን ስራ አይቼ ዛሬ ደስ ብሎኛል። ብናዝንም ተስፋ አለን፣ ነገ እናገኛለን። እሱን ነው ማለት የሚችለው። እግዚአብሔር ለእኛም አገር ቤት ላለችው ቤተክርስቲያን ፈጽሞ መጽናናት ይስጠን። እኔና ምሕረቱ የአንድ ቸርች ልጆች ነን፣ አብረን ያደግነው። ዛሬ ያው በአካል ሳላየው ልጆ ነው ያየሁት። ሄዷል። አሁን ቃል ሰምተናል፣ እናገኘዋለን አንድ ቀን። በዚህ ቃል እንጽናናለን። ጌታ ኢየሱስ ያጽናናል። ኢሳይያስ 57
ላይ ቅድም ያነበብኩትን ቃል ልበልና ጻድቅ ይሞታል፣ ይህን ግን ማንም ልብ አይልም። ለእግዚአብሔር ያደሩ ሰዎች ይወሰዳሉ፣ ጻድቃን ከክፉ ይድኑ ዘንድ መወሰዳቸውን ማንም አያስተውልም። በቅንነት የሚሄዱ ሰላም ይሆንላቸዋል፣ መኝታቸውም ላይ ያርፋሉ። ሁላችንም እንቆምና ጥቂት ደቂቃም ስለሆነ ከላይ የደረብነውን ነገር እናንሳና በቲሸርት ብቻ ሆነን ደስታዬ በጌታ ሙሉ ነው፣ እንግዲህ ምንስ ያሻኛል? Oh,
ሃሌሉያ። ተስፋ አለ፣ ተስፋ አለ። ተስፋ እንደሌላቸው አይደለንም። ተስፋ አለ። አንድ ቀን ጌታ በክብር ሲገለጥ በበጉ ፊት የምንዘምር ነን። ሃሌሉያ። የሩቅ አገር የጽዮን ተጓዥ በሰማይ አገር ያለ ታድያለሁ ዘላለም አርፋለሁ ታድያለሁ ዘላለም የሩቅ አገር የጽዮን ተጓዥ በሰማይ አገር ያለ ታድያለሁ ዘላለም አርፋለሁ ታድያለሁ ሰው ያረገኝ
ጸጋ ነው ታሪክን ለውጦ ከሞት አስመልጦ ጌታ ሆይ ተመስገን። ሰው ያደረገኝ ጸጋ ነው ታሪክን ለውጦ ከሞት አስመልጦ ጌታ ሆይ ተመስገን። ስሜ ይባረክ። ተስፋ ስለሰጠህን ለዘላለም ካንተ ጋር የምንኖር ስለሆነ በኢየሱስ ስም እናመሰግናለን። ስታኖር ትክክል፣ ስትወስድም ትክክል፣ ስትሰጥም ትክክል ነህ፣ ስትነሳም ትክክል ነህ። አንተ አትሳሳት። ስሜ ይባረክ። ስለሆነው ደግሞ ገና ስለሚሆነው ሁሉ እናመሰግናለን። በሚያጽናና ቃልና መንፈስ በመካከላችን ስለነበርክ ተመስገን እንልሃለን። በዚያ ምድር ያሉትን ሁሉ ቤተ ክርስቲያንን፣ ቤተሰብን፣ ጓደኞችን፣ አገልጋዮችን ሁሉ እንድታጽናና በጌታ በኢየሱስ ስም እንለምንሃለን። ስለሰጠህን ጊዜ እናከብርሃለን። በጌታ በኢየሱስ ክቡር ስም ጌታ ኢየሱስ ይባርካችሁ። ጥሪያችንን ተቀበላችሁ የመጣችሁላችሁ ጌታ ኢየሱስ ይባርካችሁ።